ጤና ይስጥልኝ የአቡ ቲዩብ ተከታታዮች፣ ይህን የምታዩት የጎልደን ጌት ብሪጅ በርቀት ነው የምታዩት እና ይህ በርቀት ላይ ከፍታ ላይ ሆነን ስናየው የባህሩ ጠለልና ድልድዩ ያለው ርቀት እናያለን እና ባለፈው እንደገባውላችሁ ይህን የምታዩትንም የሳን ሆዜ ድልድይ እንደዚሁም ደግሞ ይህን የምታዩትን ደግሞ ከሳን ፍራንሲስኮ ወደ ኦክላንድ የሚያገናኘውን ድልድይ በዚህ መልኩ ልናቀርብላችሁ ባለፈው በገባውት ቃል መሰረት ጀምሬያለሁ። እንግዲህ ይህን የምታዩትን አሁን እዚህ ጋር ዋሻ ነገር ይታያቸዋል። ይህ የምታዩት ዋሻ ቀጥታ ወደ ጎልደን ጌት ብሪጅ ከመውጣታችን በፊት ያለ መለስተኛ ዋሻ የሚመስል ነገር ነው። ዙሪያውን ግራና ቀኝ ባህር አለ። ከዛ በባህሩ በላይ በኩል ባለው ነው ዋሻው የሚሄደው። ከባህሩ ስንወጣ ደግሞ እንደዚህ እንደምታዩት ቀጥታ ወደ ብሪጁ እየሄድን ያለ ነው። በጣም ይገርማቸዋል። ይህ ብሪጅ ዙሪያውን ተራራ የተሞላ ነው። በግራና በቀኝ ተራራዎች አሉት እና በተራራዎቹ መካከል ነው መንገዱ ያለው። ወደ ብሪጁ በርቀት እንደምታዩት እዚህ ጋር ብሪጁ ይታያል እና ወደ ጎልደን ጌት ብሪጅ እያመራን ስንሄድ ዋሻውን አልፈን ግራና ቀኝ ያለውን ተራራዎች አልፈን በቁጥቋጦ የተሰራ ተራራ ነው እና እኔ ይህንን ያቀረጽኩት እንግዲህ ከአሌክሳንድሪያ የተባለ ቦታ ተነስቼ ከአሌክሳንድሪያ ወደ ጎልደን ጌት በሚያስኬደው መንገድ ነው ወደ ሳን ፍራንሲስኮ እየሄድኩ ያለሁት እና ብሪጁን እንደምታዩት በጣም ረጃጅም ነው። የጎልደን ጌት ብሪጅ ብዙ ቱሪስቶች እየመጡ ያዩታል። ብሪጁን የምናይበት ቦታ እዛ ምስሉ ላይ መጀመሪያ እንዳቀረብኩላችሁ አይነት ቆሜ የተነሳሁት ፎቶግራፍ ላይ እንደምታዩት ነው። ከዛ ተነስቶ ሰዎች ይህን ጉብኝት ያደርጋሉ። እንዲህ እንደምታዩት ረጃጅም ነው። 1 2 3 ወደ 5 እርከን አለው። ትላልቅ ናቸው። ወደ 5 እርከን የሚሆኑና በጣም ከፍተኛ የሆነ ርዝመት ያለው እያንዳንዱ በተለያየ ምሰሶ ተዘርግቶ ከዋናው ከትልቁ ብሪጅ ጋር የተያያዘና ባህሩ ያው ቅድም እንዳሳያችሁ ርቀት አለው የባህሩ ጠለልና ድልድዩ እና በዛ መካከል በጣም በዓለም ደረጃ የሚደነቅ ትልቅ የጎልደን ጌት ብሪጅ ነው የምታዩት ብሪጅ እና ባህሩ ግራና ቀኝ ሆኖ 4 መስመሮች አሉት። 4 መንገዶች አሉት። ይኸው እንደምታዩት ርቀቱን አይታችሁታል። ድልድዩ ያ ነው። በዛ ውስጥ ነው መኪና የሚሄደው። ይሄ እዚህ ጋር የምታዩት ርቀቱ የድልድዩን እና የባህር ጠለሉ ርቀት ነው። ከዛ ራሱ ስንወጣ ወደ ምሽግ እንኳን ስንገባ መኪኖች ምን ያህል መጨናነቅ እንዳላቸውና እነዛን መጨናነቅ መኪናዎችን በ4 ቅርጽ በ4 የሜጃ ቦታዎች አሰልፎ ለማስኬድ የግዴታ የተጨናነቁትን እያጠፈ 6 ወይም 7 ወይም 8 የሆነውን መስመር እያጣጠፈ በአንድ ዋሻ ውስጥ አስገብቶ ከዛ ወደ ዋናው ድልድይ ይወስዳል ማለት ነው። ይሄ የምታዩት እንደዛ ነው። ሌላ አሁን እያያችሁት ደግሞ ያለው ይሄ የማሳያችሁ የሳን ሆዜ ብሪጅ ነው። የሳን ሆዜ ብሪጅ እንደምታዩት በጣም ደስ የሚልና እንደዛ እንደ ጎልደን ጌት ረጅም እንትን ያለው ሳይሆን ምሰሶ ያለው ሳይሆን አጭር ምሰሶ ነው ያለው። እንደገና ደግሞ የሳን ሆዜ ድልድይ በጣም ርዝመቱ ቢያንስ ከ20 እስከ 30 ደቂቃ የሚያስኬድ እንደምታዩት የባህር ጠለሉና ድልድዩ እንደዚህ ታዩታላችሁ። በምሽት ስለሆነ የተቀረጸው እና ይሄ ከስር መቋሚያ ያሉት ይመስላል። ድጋፍ አድርገው ከባህሩ ጋር የተገናኘ መቋሚያዎች አሉት እና መሀል ደግሞ የመጠለያ እንደዚህ እንደምታዩት ግራና ቀኝ ምንም ነገር የለውም። ግን ቅድም እንዳያችሁት ከስር ሳፖርት የሚያደርግ ነገር አለ ማለት ነው እና ይሄ በጣም ረጅም ነው እና ይሄ እንዳልኳችሁ እስከ 30 ደቂቃ እስከ 45 ደቂቃ እኔ በአጋጣሚ ሰዓቱ ሳይላስኩት ነው። ከርዝመቱ አኳያ ከሳን ፍራንሲስኮ ካሉት ከተሞች ውስጥ እንግዲህ 3 ብሪጆች ነው። ቤይ ብሪጅ እና ሳን ሆዜ ብሪጅ እንዲሁም ደግሞ የሳን ሆዜ ብሪጅ ነው። ሳን ሆዜ አሁን እያያችሁት ያለ ነው እና ይሄ ብሪጅ ወደ መጨረሻ ወደ መሀል አካባቢ ላይ እንደምታዩት ሆኖ መግቢያው ላይ እና መጨረሻው አካባቢ ላይ እንደዚህ አይነት የብረት ምሰሶዎች አሉ። ከዛ ደግሞ እንደገና መሀል ላይ ደግሞ ቀጥ ብሎ ያለ ግራና ቀኝ ምሰሶ የሚሄድበት ድልድይ ነው የሚሄድበት ድልድይ ነውና በአጋጣሚ እንግዲህ ይህንን እያያችሁ ያላችሁት እንግዲህ ጥሩ ኢንጂነሮች የሰሩት
ነው። እዚህ ጋር እንትኑ ሲያልቅ ቀጥታ ደግሞ የምንሄድበትን ቀጥታ የሆነ መንገድ እናያለን ማለት ነው። ይሄ የሳኖዜ ድልድይ ነው። ይሄ ቀጥታ ወደ ሳን ፍራንሲስኮ ኤርፖርት ይቀርባል መውጫው እና በጣም ረጅም ነው። በዛ ላይ አላሜዳ፣ ሌላ ብዙ ሀገሮች ብዙ ከተሞች አቋርጦ ይሄድና በዚህ በይፈልግ በቤይ ብሪጅ ከሳን ፍራንሲስኮ ወደ ኦክላንድ በሚያስኬደው ወይ ደግሞ በዚህ በሳኖዜ ወደ ኤርፖርት አቅራቢያ ባለው ሶስተኛው ብሪጅ መሻገር ይችላል። በነገራችን ላይ ሶስቱም ብሪጆች ከተለያዩ ሀገር መጥተው መድረሻቸውና እንትናቸው ሳን ፍራንሲስኮ ከተማ ውስጥ ነው። ሳን ፍራንሲስኮ ከተማ ውስጥ ነው እና ወደ ተለያዩ ሀገሮች በእንደዚህ በሶስቱ ብሪጆች ማቋረጥ ይቻላል ማለት ነው። እና ደስ የሚለው እዚህ የምታዩት ሁሉም መስመሩን ጠብቆ ነው የሚሄደው። በዚህ በድልድዩ ላይ 3 መስመሮች ነው የምታዩቸው። እነዚህ 3 መስመሮች የተፈቀደለት የፍጥነት ገደብ አለ። በዛ በተፈቀደለት የፍጥነት ገደብ አድርጎ ነው የሚሄደው። 3ቱ መስመሮች ላይ በአጋጣሚ መስመር ለመቀየር ቢፈልግ በርቀት አይቶ እንደሚያስኬደው ካየ በኋላ ነው መስመር ፍሬቻ አብርቶ የሚቀይረው እንጂ ሁሉም የራሱ መስመር በፍጥነት የሚጓዝበት ደረጃ ነው። ይሄ ብቻ ስለዚህ በከተማ ውስጥም ቢሆን እስከ 55 እና እስከ 56 እንደ ደረጃው መሄድ የሚቻልበት ስፒድ ነው። ከተማ ውስጥ እስከ 25 ነው የሚፈቀደው። እዚህ ግን ሃይዌይ ላይ ግን እስከ 55 እስከ 60። ይሄ የምታዩት እንግዲህ ከኦክላንድ ወደ ሳን ፍራንሲስኮ የሚወስደው ቤይ ብሪጅ ነው። እንግዲህ በዚህ ቤይ ብሪጅ አሁን በጣም ትራፊክ ብዙ ጊዜ ጠዋትና ማታ ይበዛዋል እና ጠዋትና ማታ ስለሚበዛው ትራፊክ እንደምታዩት ትንሽ የመጨናነቅ ምልክት አለው። ግራና ቀኝ ስንመለከት ያው እንደምታዩት ሀዲዱ ምሰሶዎች አሉት። ግራና ቀኝ እንዳልኳችሁ ባህር አለ። በጣም ኃይለኛ ባህር ነው ያለው፣ ጥልቀት ያለው ባህር። ከተሞቹ በጣም በርቀት ምናልባት አይታይ ይሆናል። በርቀት ስናያቸው ከተሞች ብቅ ብቅ ማለት ጀምረዋል። የቤይ ብሪጅ ድልድይ ይሄን ይመስላል። ይሄ እንግዲህ ኦክላንድ፣ አላሜዳ፣ ብዙ ሀገሮችን ሳን ፓውሎ፣ ሳን ሚያቶ ብዙ ሀገሮችን በዚህ ከሳን ፍራንሲስኮ በዚህ ብሪጅ አድርገን ወደ ተለያዩ ሀገሮች እንሄዳለን ማለት ነው። እና አሁን እዚህ ጋር በአጋጣሚ እንግዲህ እዚህ ጋር እንደምታዩት ትራፊክ በጣም ብዙ ትራፊክ አለ። እንግዲህ እንዳልኳችሁ ጠዋት ላይ እና ማታ ላይ በጣም ሰው ይበዛል። ይሄ የምታዩት ግራና ቀኝ ያለ በጣም ወፍራም ትቦ የሚመስል ብረት ከዋናው ምሰሶ ጋር ተያይዟል። እንደዚህ የምታዩቸው ቀጫጭን ብረቶች ተወጥረዋል። ይሄ ከብረቱ እዚህ ጋር ከምታዩት መሬቱ ላይ ከምታዩት እንትን ጋራ የተሳሰረ ነው። በቃ በጣም የታወቁ ኢንጂነሮች የሰሩት ነው። ባይ ዘ ወይ ለብሪጁ የምንከፍለው እያንዳንዱ 6 ብርም 7 ብርም እንደየእንትኑ እንደየሰዓቱና እንደየአወጣጣችን እንትን ይከፈላል እስከ 10 ብር ድረስ። ያ ደግሞ ምንድነው የሚደረገው እንዳልኳችሁ በቢል ይመጣል። ብሪጅ እንዲህ ይመስላል። ባህርን አቋርጦ ሲሄድ እንደዚህ አይነት ነው። በምሽት ላይ ነው በአጋጣሚ ምሽት የተቀረጸው። በመኪናዎቹ በታችም በላይም የሚሄዱባቸው ቦታዎች ነው የሚመስለውና ብሪጁ እንደምታዩት ከታች በአስፋልቱ ሲሄዱ ነው፣ በላይ ደግሞ በብሪጁ ላይ ሲሄዱ የሚያሳይ ነው። ቅድም ያሳየዋቸውና እኔ ከኋላ እየተከተልኩ ነው የቀረጽኩት እና ይህን ይመስላል አጋጣሚ ዝናብና ይህንን ወጥተን ደግሞ ወደ ከተማዎችን ስንቃረብ ቅድም እንዳልኳችሁ ከዚህ የምታዩት ነገር ደግሞ የሆነች የከተማ ውስጥ ገብተን የምታዩት እቺ ሹፌርለስ ወይም ደግሞ ሹፌር የሌለበት ድራይቭለስ መኪና ነች። ሁሉም ካሜራ አሉ ዙሪያውን ከላይም ከታችም። ይሄ በርካታ መኪናዎች ናቸው እንደዚህ ያሉት። ከዛ ይሄ ደግሞ የምታዩት ደግሞ ቀጥሎ የመኪና ወይም አውቶቡስ የመግየንትን ነው የተማሪዎች ሰርቪስ ነው። እዚህ ጋር ባሶች አሉ። በጣም የሚገርመው አንድ ነገር ልገልጽላችሁ ፈልገው እዚህ ጋር የምታዩት ባህር ዛፍ በጣም ከኢትዮጵያ ጋር ኦፖዚት የሆነ ልክ በክረምት ሰዓት ላይ የሚረግፍ በበጋ ላይ ደግሞ የሚያቆጠቁጥ ነው። ይሄ እዚህ ጋር አሁን በአጋጣሚ ሆኖ
ክረምት ላይ ደርቆ ታዩታላችሁ። በጋ ላይ ደግሞ ሲያቆጠቁት ታዩታላችሁ። እነዚህ ጨራሮች በሙሉ አሁን በዚህ ሰዓት ላይ እንደምታዩት ምንም አይነት ቅጠል የላቸውም፣ ረግፈዋል። የረገፉት ለምንድን ነው? ሰዓቱ በዚህ ሰዓት ላይ እዚህ ክረምት ነው። ትንሽ ዝናብ እየዘነበ ነው ያለው፣ ይቅርታ። እና በዝናቡ አማካይነት መለምለም ሲገባው ይረግፋል። ልክ ደግሞ በጋ ደግሞ ፀሐይ ሲወጣ መብቀል ይጀምራል። እና ተቃራኒ ነው የባህር ዛፎቹ መጠን። እና ይሄ የምታዩት መንገድ እየሄድኩበት ያለሁት መንገድ እንግዲህ በዚህ በሳውዝ ባነስ በሚባለው መንገድ ወደ ላይ ወደ ሎምባርድ አካባቢ እየሄድኩ ያለሁበት ነው። መብራቶች አሉ። በመብራቶቹ ላይ ስቶፕ አለ። የእግረኛ መንገድ እዚህ ጋር እንደምታዩት ነው። የእግረኛን መንገድ ማንም ሰው በሚንቀሳቀስበት ሰዓት ላይ ተንቀሳቀሰም አልተንቀሳቀሰም ስቶፕ ሳይል ላይ ስቶፕ ቆሞ መሄድ አለበት። ድንገት ካለፈ እዛ ጋር ያለ ካሜራ ቀጥታ ያንን ሰውዬ ካነሳው ወይም ደግሞ መብራትም ጥሶ ከሄደ በካሜራ ነው የሚታገዘው። ስቶፕ ሳይን ማለፍ አይችልም፣ መቆም አለበት። ሰውየውን አሻግሮ ነው መሄድ ያለበት። ከዛ በተረፈ ግን በአጋጣሚ ሆኖ ስቶፕ ሳይን ሳያቆም የሆነ እግረኛ እየሄደ ካለ እና የሆነ ሳምበዲ ሪፖርት ካደረገበት ወይም ባለ እግረኛው አቋረጠኝ ብሎ ሪፖርት ካደረገበት ይሄ ሰውዬ ኢሚዲየትሊ ቢል ይመጣል የቤቱ ላይ። ካሜራውን በተደገፈ ሲሄድ ሲያቋርጥ የሚያሳይ ፎቶግራፍ አድርጎ ቢል ይልኩለታል። አሜሪካን ሀገር ውስጥ ቢል ብዙ ነው። የቤት ክራይ ቢል አለ፣ የትራፊክ ቅጣት ቢል አለ፣ የተለያዩ ነገሮች ቢሎች ናቸው። እነዚህ ቢሎች ምንም ይቅርታ የሌላቸው በካሜራ በተደገፈ ቅጣት ይመጣል። በቅጣቱ መሰረት የሚወሰነውን ብር መክፈል ማለት ነው። እና ብዙዎቹ 16 ሰዓት የሚሰሩበት ምክንያት አንደኛው ለቢል ነው፣ ለቤት ክራይ ነው። ሌላው ደግሞ ለሚያስቀምጧት ሳንቲም ልትሆናቸው ብለው እንጂ ሚኒማም 16 ሰዓት የሚሰራበት ሀገር ነው። ሁሉም ስራ ነው የሚሰራው፣ ሁሉም ሩጫ ነው። እና እዚህ ተማሪ ባስ እንደምታዩት ባስ አለ። እያንዳንዱ ባህር ዛፎች አሉ። እነዚህ ባህር ዛፎች በግራና ቀኝ ደረጃ ላይ እነዚህ አሁን ቅድም እንዳልኳችሁ እየረገፉ ያሉ ነው። እንግዲህ በዚህ ሰዓት ላይ ክረምቱ እየገባ ስለሆነ ማነው በጋው እየመጣ ስለሆነ ዛፎቹ በበጋው ላይ መድረቅ ይጀምራሉ። ይሄ የምታዩት ብሪጅ ያው እንደነገርኳችሁ የጎልደን ጌት ብሪጅ ነው። እና በአጋጣሚ ውድ የያቡ ቲዩብ ተከታታዮች እዚህ አጋጣሚ ላይ መንገር የምፈልገው ነገር ቢኖር አንደኛ ይህንን ከተማውን በተመለከተ ያለውን እንቅስቃሴ በተመለከተ ወደፊት በጥራትና ኢንተርቪው የሚያስፈልግ ነገር ደግሞ ካለ ኢንተርቪው ማድረጋቸው ሰዎች ካሉ አብሬ ላቀርብ ሞክራለሁ። አሁን በአጋጣሚ ሆኖ ለሆነ የግል ጉዳይ ስለመጣሁ ነው እዚህ ኢትዮጵያ ውስጥ ተመልሼ አሁን ከ2 ሳምንት 3 ሳምንት በኋላ ልሄድ ስለምችል እዛ የምሄድበት ሰዓት ደግሞ ያለውን ነገር አቀነባብሬ ላቀርብላችሁ ሞክራለሁ። በተለይ ስፔሻሊ ስራዬ ብዙ ጊዜ የምሰራቸው ስራዎች በቤተ ክርስቲያን ላይ የተመሰረቱ ስለሆኑ በቤተ ክርስቲያን ላይ ያለውን ሁኔታዎች ይህንን ከተማውን እያያችሁ መግለጽ እንፈልገው ቤተ ክርስቲያን ላይ ያለውን ነገር ለመስራት ነው ሞክረው። ትንሽ በገባሁት ቃል መሰረት እንግዲህ የብሪጆችን በሳን ፍራንሲስኮ ያሉትን የሳኖዜን ብሪጅ የኦክላንድ እስከ ሳን ፍራንሲስኮ የሚያገናኘውን ቤይ ብሪጅ እና የጎልደን ጌቱን ትልቁን በዓለም ደረጃ የሚጎበኘውን ብሪጅ አሳይቻችኋለሁ። እንግዲህ እግዚአብሔር ካለ በሰላም ያገናኘን። የሚቀጥለው የቪዲዮ ፕሮግራሜ ላይ እስከምንገናኝ ድረስ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ያለኝን የሰው ብዛት እንድታጠናክሩኝ ጠይቃለሁ። ቴንክ ዩ ሶ ማች። አመሰግናለሁ።